ክቡራትና ክቡራን ተመልካቾቻችን ይህ ሌላ ሚዲያ ዛሬ ደግሞ ስቱዲዮአችን ድረስ አዲስ እንግዳ ይዘን ቀርበናል። ራሱን ያስተዋውቀናል። ከሱ ጋር ደግሞ አጠር ያለ ቆይታ ይኖረናል። ይህ ሌላ ሚዲያ ሰብስክራይብ እንዳይረሳ፣ ፎሎ እንዳይረሳ፣ ኮፒ እንዳይረሳ። አሁን ደግሞ ወደሱ አመራቸው። እንግዲህ ለተመልካች ስምን ታስተዋውቅና አጠር ያለ ቆይታ ደግሞ ካንተ ጋር ይኖራል። አሪፋታ ሙሉጌታ እባላለሁ። ቲክቶክ አሪፋ ሪፖርተር በሚለው ስም በደንብ ታውቃለህ። ታዲያ አሪፋ ሪፖርተር ማን ነው? የት ነው የተወለደው ከሚለው እንጀምር። አሪፋ የተወለደው እዚህ ወልዶ ሻኪሶ ወረዳ ወለቡ ቀበሌ የተወለድኩት። ከዚህ ከሻኪሶ ከተማ 10 ኪሎ ሜትር አካባቢ ራቅ ብሎ የሚገኝ ወለቡ የሚባል አካባቢ ነው። ልዩ ስሙ ዶሊስ ይባላል። እዛ ቤት ነው። ታዲያ እንዴት ነው አሪፉ ተመልካች እንዲያውቅ ነውና የት ነው የተማረው ትምህርት የት ነው የጨረሰው የሚለው እያወራን ሰፋ እያደረግን ከዛ በፊት ግን ስቴችስ ትምህርት በመጀመሪያ እዛው ወለቡ በነበርኩበት ሰዓት አንደኛ ክፍልና ሁለተኛ ክፍል እዛው የወለቡ አንደኛ ደረጃ ትምህርት ቤት ገባሁ። እዛ አንድና ሁለትን ተምሬ 2002 ላይ ፋዘር ወደ ሻኪሶ አስገባ። የግል ትምህርት ቤት ኤልጌት የሚባል ትምህርት ቤት በሰዓቱ በጣም ታዋቂ ትምህርት ቤት ነው። ከተማ ውስጥ ከነበሩ የግል ትምህርት ቤቶች ውስጥ እዛ ገባሁ። እዛ ተመልሼ አንደኛ ክፍል ነው የገባሁት። ኬጂ እና ጀስት አንደኛ ክፍል ገባሁ። ከዛ ከአንደኛ ክፍል እስከ አራተኛ ክፍል እዛው ኤልጌት ነው የተማርኩት። ኤልጌት ትምህርት ቤት በዚህ አጋጣሚ ሚስና የትምህርት ቤቱ ባለቤት የነበረች በጣም ማበሳክለው በጣም ትልቅ ሰው ነች። በጣም ቴንኪው ልላት ፈልጋለሁ። ከዛ ከአራተኛ ክፍል እዛ ተማርኩ እስከ 4 ድረስ። ከአራት አምስተኛ ክፍል እስከ 8 ደግሞ ሚሊኒየም ነው የገባሁት። ለሞስት የላይፌም በጣም ብዙ ነገር ሼፕ የሆኑበት ትምህርት ቤት ነው ሚሊኒየም። በጣም ሙስላቢ የሆኑ አስተማሪዎች የነበሩበት የትምህርት ቤቱ ባለቤት አቶ ሙዳን በጣም ሳይንቲስ ስራውት ማይ ይሄ የትምህርት ጆርኒ ላይ በጣም ነበር የሚያግዘኝ። ይደውልልኝ ነበር ጠይቄ እስከ 8 እዛ ጨረስኩ። ጥሩ ውጤት አምጥቼ ከ8 እዛ የሃይ ስኩል ገባሁ። እዚህ ሃይ ስኩል ገባሁ። 9 እና 10 ሃይ ስኩል የተማርኩት። ከዛ ወደ በዛ ሰዓት በእኛ ጊዜ እንትን ነበር ፕሪፓራቶሪ እና ሃይ ስኩል ነበር። እዛ አሁን ቁጥር 1 እና ቁጥር 2 ሃይ ስኩል ተምሯል። ሁለት ማትሪክ ላይ ያሰደበሩ የመጨረሻዎቹ ተፈታኞች የመጨረሻው ማትሪክን እኛ ላይ ነው የቆመው። ማትሪክ እኛ ከተፈተንን በኋላ አልነበረም። ከዛ አይወዝ ይሄ እንትን ማትሪክን አምኮ ፕሪፕ መግባት በእኛ ጊዜ በጣም ፕራይድ ነው። ዩኒፎርም ሁላ ጥቁር በነጭ እና በጣም በቃ ፍሌክስ ነበር የምታደርገው እሱን ዩኒፎርም ለብሰን ምናምን መንቀሳቀስ። ከዛ ምን ያደርጋል እኛ ስንገባ ፍሪክ የሚለው ቀርና ታና አይስኩል ፕራንድና ያ ቁጥር 2 ተብሎ ቀጠለና ከዛ በኋላ ያው 40 ምንጭ ዩኒቨርሲቲ 12 ያፈዘ አለፈ። ከዛ 40 ምንጭ ዩኒቨርሲቲ ለአምስት ዓመት ከዛ ግራጁዌት እና በዚህ ሁኔታ ነው የተመረቀው። በምንድን ነው የተማርከው? አርባ ምንጭ ዩኒቨርሲቲ በሶፍትዌር ኢንጂነሪንግ የመጀመሪያ ዲግሪ ነው። ዘንድሮ ነው የተመረቀው 2018። ስለዚህ ዘንድሮ ነው ልክ ያ 2018 እና በጣም ደስ ይላል። ታዲያ እንዴት ነው ቲክቶክ እንዴት ጀመርክ? መቼ ነው የጀመርከው ቲክቶክ? እና እስቲ ተመልካች ደግሞ በደንብ ቲክቶክ አጀማመሬ እንደመሰለህ መጀመሪያም አይዲያ ነበረኝ። ማለት ቲክቶክ ጀምራለሁ የሚል ሐሳብ ነበረኝ። ቲክቶክ ቪዲዮዎችን ሳይ ምናምን ይሄ ለምን አንጀምርም የሚል እንትን ነበረኝ። ግን
ምን ልስራ ምናምን የሚለው ነገር አልመጣልኝም። ከዛ አፓረንት አዳማ ነበር የወጣሁት ኢንተርንሺፕ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ነበር የወጣሁትና ከዛ ለእንትን በዓል ደርሶ የፋሲካ በዓል ደርሶ ወደ ቤት እየመጣሁ ነበርና ሐዋሳ ማደር ነበረ እና ሐዋሳ የሆነ ቦታ ምሳ በልቼ ቡና ልጠጣ ይኩኝና ቁጭ ብዬ ነበርና ከኔ ኋላ ሁለት ቲክቶከሮች እና ያወራሉ። በጣም የሚያው ስለ ኮንተንት ክሪኤሽን ነው የሚያወሩት እና በጣም እየሰማሁ ነበር። ቲክቶክ በጣም ምን ያህል እንደሚያወጣ አሪፍ እንደሆነ እና ሲያወሩ ሰማዋቸውና አፍሶ ፋይናንስ ላይ ለምናቸው ሐሳብ መጣልኝና ከዛ መጣሁ ወደ ቤት መጥቼ እንዴት ነው ዜና የሚያነቡት ብሩክ ኒውስ እና የሚለውን ነገር አየሁት። ከዛ የሆነ አፕሊኬሽን ነበር ቴሌፕሮምተር የሚባል እሱን ዳውንሎድ አደረኩት። ወደ ቤት ሄድኩኝ፣ ሞከርኩት፣ ከዛ ቻሌንጅ ነው ያዝኩት። የ30 ቀን ቻሌንጅ ያዝኩት። ማለት በ30 ቀን ውስጥ ቢያንስ አንድ ቪዲዮ ፖስት አለው በአንድ ቀን የሚል ማለት እና ታስቆምኛል እንደዛ ነበረ። ከዛ ትዝ ይለኛል በጣም በሪንግ ላይት ምናምን አልነበረኝ። በጣም መቸገር ነበር። ማታ አልችልም ፖስት ማድረግ ቀን ጠብቄ ዝም በሉ ምናምን ፋሚሊ ያለ እንደዛ ሆኜ ምናምን ነበር ፖስት ማድረግ። እንዴት ነው የገጠመት? እንግዲህ ብዙ ገጠመኞች ይኖራሉ ስራ ሲጀመር፣ እንዲሁም የሚያሳዝን ሊኖር ይችላል፣ የሚያስደስት ሊኖር ይችላል። እና እስቲ ለተመልካች ታጫውት። እንትን ነው እንዴት ነው ያው ተስቆብኛል። መጀመሪያ ላይ ሰው በጣም ስቆብኛል። ማካቸው ምን ጀምረን ብለውኛል ግን ይሄ ኮንሲስተንሲ ያለ አንድ ነገር ከጀመርክ በኋላ ሳታቆመው መቀጠል መቻል፣ በነዛ ቻሌንጆች ውስጥም ሳታቆም መቀጠል መቻል በጣም ኪ የሆነ ነገር ኮንሲስተንሲ። አብሶ በሶሻል ሚዲያ ላይ በጣም አስፈላጊው ነገር ኮንሲስተንሲ ነው። እንትን በጣም ከባድ የምለው አጋጣሚ እንኳን ያለ ነው አገጥሞ ያን ያህል በሶሻል ሚዲያው እንትን አላልኩ። ሞስት ጊዜን ግቢ ስላሳለፍኩኝ ዩኒቨርሲቲ አልሶ ዘንድሮ ያን ያህል እንትን ቻሌንጅ አልገጠመኝ ማለት እንዴት ነው ሲያበረታታ የነበረ ሰው አለበት። ፈርታው እዚህ ትደርሳለህ፣ ጥሩ ነው፣ አሪፍ ነው በጣም ነበር። ጓደኞቼ በጣም የሚያበረታቱኝ ማለት ኮፒ ሊንክ አድርገውልኝ ከዛ ሪፖስት አድርገው ምናምን ኤፕሊን አሁን ላይ ሳይሆን ያኔ ገና ስጀምራላ በጣም በዚህ አጋጣሚ በጣም ላመሰግናቸው ፈልገው ጓደኞቼ በጣም ነበር ሲያበረታቱኝ የነበሩት። እዚህም የነበሩት ዩኒቨርሲቲ ላይ ያገኟቸው በጣም ምርጥ ጓደኞች አሉና ትዝ የሚለኝ እንደውም አንድ ጓደኛ ያለ አሚር ይባላልና ቪዲዮ ፖስት አድርጌ ሳውንድ ነበረ ባክግራውንድ ሳውንድ የምጠቀመውና ካታላረኩት ሳውንዱ 2 ደቂቃ ምናምን የኔ ቪዲዮ 40 ምናምን ደቂቃ 40 ምናምን ሰከንድ ነውና ከ40 ምናምን ሰከንድ በኋላ ያለውን ካታላረኩት ሳውንድ ፖስት አደረኩት ቪዲዮ እና ላይ ይወጥ ከዛ ቪዲዮ ሲጨርስ ቪዲዮውን እሱ ሙሉ አይቶት ኮፒ ሊንክ እያየ የኔ ያለቀና ሳውንዱ ቀጠለ። ደውሎልኝ አጥፎ አስተካክለው ነው ከዛ አስተካክየው ከዛ በኋላ ነው ራሱ ያየሁት። እንግዲህ አሁን ወደ 50,000 ተከታይ 60,000 ተከታይ አለ። እንግዲህ እንዴት ነው አሁን ስንት ለመድረስ ነው? ያው መጨረሻ የለውም ለዛ ነው የጠየቁት። ያ መጨረሻ የለውም ጀስት ትሰራለህ ኤግዚስት እስከሚያደርግ ድረስ ዋና ስራ ያስፈልጋል፣ ትጋት ያስፈልጋል። ትምህርት አስተላልፈዋለሁ። ታዲያ ፎሎ ፎሎ አድርጉኝ። በዚህ አጋጣሚ በሌሎች ስራዎችም መምጣት ያቀር ማለት ለዛ እስከዛው ይሄኛውን አሁን እንትን እያልኩ ያለሁትን በደንብ
ፎሎ አድርጉ። ቪዲዮ ሲደርሳችሁ በጣም ጠቃሚ ነገር ቲክቶክ ላይ በዚህ አጋጣሚ ሙሉ ቪዲዮ አይቶ መጨረስ ነው። በአሁኑ ሰዓት አልጎሪዝሙ በየጊዜው ይቀያየራል። አሁን ላይ ያለው አልጎሪዝም አንድን ቪዲዮ ሙሉ አይተ ከጨረስክ በጣም አሪፍ ነው። ለዛ ነው ቪዲዮውን በደንብ ይዩት። ከዛ ከጨረሳችሁ በኋላ እንዴት ነው አሪፉ አሬራና ወመን ይወዳል። ወተት ኖርማሊ ያደኩበት ነው ትኩረት አርጎ አሬራ ይወዳል። ለአሬራ ደስ ይላል። በጣም ደስ ይላል። ማን ነገር አሉታ የሚል አረዳ ያላገባሁም እምነት እንጠብቅ ነው እንግዲህ ሳንዘገይባቸው ገርባል ገና መውጣት ይመስልና ትዳር አስፈላጊ ነገር እንደሆነ አምናለሁ። እና ምን እቅድ አለ አሁን ወደ 2019 እየገባን ያለነውና 2019 እቅድ ምንድን ነው? ስፋት መስራት የምትፈልገው በመሀል ማስታወቂያ ላስገባ። ይህ የሌላ ሚዲያ የክብር ስፖንሰር ተፊ ዲጂታል ስቱዲዮ እና ማተሚያ ቤት ነው። የትኛውም አይነት ፕሮግራም የሚሰራበት ድርጅት ነው። ጎራ ብላችሁ ተፊ ዲጂታል ስቱዲዮ አማቱ ሰርጋችሁ፣ ልደታችሁ፣ ዶክመንተሪ ፊልሞች ማሰራት፣ ባነር፣ ስቲከር ማሳተም የሚፈልጉ ተፊ ዲጂታል ስቱዲዮን ጎራ ብላችሁ ጎብኙላለሁ። እስቲ እቅድህን የምትነግረን ምን አለ መሰለህ? እኔ በምን አምናለሁ መሰለህ? የተደበቀ ነገር አሪፍ ማለት የሆነ ነገር አደርጋለሁ ብለህ ለሰው ከተናገርክ በኋላ ባታደርገው ትወቀስበታለህ። አንደኛ ራስህን ትወቅሰዋለህ ራስህ፣ ሰውም ደግሞ ኤክስፔክት ያደርግና ይጠብቃል። ያ እንዳይሆን እኔ ሶሻል ሚዲያውን ቀጥልበታለሁ። እግዚአብሔር በረዳይ ቁጥር አላቆሙም በደንብ ነው የሚቀጥልበት። በሶሻል ሚዲያው አዳዲስ ነገር ጠብቁ። አዳዲስ ነገሮችን እሰራለሁ ብዬ አምናለሁ። እንዴት ነው በተማርክበትስ የመስራት ሀሳብ አለ ወይስ? እሱ እንደ እግዚአብሔር ፍቃድ እሰራለሁ የሚመጣ ነገር ሳይሆን አልሰራምም ሌላ አልፈልግም። የለፋሁበት ነገር ነው። እንደ እግዚአብሔር ፍቃድ ያው ህይወትን አይደለም የምንኖረው እየኖረው ደግሞ እሺ። ማመስገን የምትፈልገው ከቤተሰብ ከጓደኛ ማመስገን የምትፈልጋቸው ሰዎች? እሺ ማመስገን የምፈልገው እንትና ብዬ መጥራት ይከብደኛል። በጣም ብዙ ሰው ሲያግዘኝ ስለነበረ ኢቭን በአካል አይቻቸው ማላቃቸው ከዛ በፊት ተገናኝቻቸው ማላቃቸው በጣም ብዙ ሰዎች ሰፖርት አድርገውኛል። ጓደኞች ያሉ፣ ቤተሰብ አለ፣ በጣም ብዙ ሰውና እኬሌ ከማለት ሁላችሁንም እግዚአብሔር ያክብርልኝ። በጣም ማመሰግናችሁ ስላደረጋችሁ ኢቭን ከጎኔ ስለነበራችሁ ምንም ባታረጉ እንኳን ኮፒ ሊንክ እና ፎሎ ማድረግ በጣም ትልቅ ነገር ነው። ያንን እንኳን ስላደረጋችሁ ሁላችሁንም በጣም ነው ማመሰግናችሁ። ቴክ ክብራትና ክብራት ተመልካቾቻችን ይህ ሌላ ሚዲያ ዛሬ ደግሞ ከአሪፉ ሪፖርተር ጋር የነበርን አጠር ያለ ቆይታ ይህንን ይመስላል። ሳምንት ደግሞ ከሌላ እንግዳ ጋር እስክንገናኝ ቸር ሰንብቱ። ማስታወቂያችን ምንድነው? ኮፒ ሊንክ እንዳይረሳ፣ እንዲሁም ሰብስክራይብ የዩቲዩብ አገልግሎታችንን ለመከታተል እያንዳንዱ ኮፒ ሊንክ ፎሎ እንዳይረሳ። ሳምንት ከሌላ ሰው ጋር እንገናኛለን። ቸር ሰንብቱ።